ማነው ስምሽ? ስመኝ ገብሩ። ስመኝ ገብሩ እና እንትኑ አልረሳው። ስመኝ ገብሩ ስመኝ ገብሩ ይድረስ ለሴቷና ለወንዱ ልጄ። ዛሬ የዓለምን ተገላቢጦሽና ህይወት መንገድን ልብ ብላችሁ እንድትታዘቡ ይህንን የእናትነት ምክሬ ልለግሳችሁ ነው። ተቀበሉኝ። ትናንት በአንድ መድረክ ላይ ስሟ ተንቆ ጥሟ ተንኳሶ አትችይም የተባለችዋ ልጅ ዛሬ በሚሊዮኖች ልብ ውስጥ በራሷ መድረክ ላይ ስታበራ አየናት። ልጆቼ ይህን ታሪክ ያነሳሁት ማንንም ለመውቀስ ሳይሆን የህይወት ጎዳና መለወጥን የሚያሳየን መስታወት ስለሆነ ነው። እናም ልጆቼ ሰዎች ስለናንተ ዕውቀት ማነስ ባላቸው ግንዛቤ ቢንቋችሁ አችሉም ቢሏችሁ ፍጹም ተስፋ እንዳትቆርጡ። የሰዎች አችሉም ማለት የእናንተ መድረሻ አይወስነው። አደራ እንዳትሰበሩብኝ። ሰዎች በደነገጉላችሁ ጠባብ መድረክ ላይ አትወሰኑ። አምላክ ያዘጋጀላችሁ ሰፊ መድረክ አለና ከናንተ የሚጠበቀው በልብ ንጽህና መጓዝ ነው። አደራ ደግሞ በህይወት ጎዳና ላይ ከፍ ስትሉ ስልጣን፣ ዕውቀት ወይም ዝና ሲኖራችሁ ሁሉ ጊዜ ቆም ብላችሁ አስቡ። ጊዜ ሚዛን ነውና ዛሬ የምትገመግሙት ሰው ነገ ከናንተ ደረጃ በልጦ ሊገኝ ይችላል። ስለዚህ ልጆቼ በሰው አቅምና ህልም ላይ ከመፍረድ ይልቅ በትህትና መኖር ማበረታታት አለባችሁ። በነገራችን ላይ ልጆቼ ህይወት ክብ ናት። ዛሬ ዳኛ የሆነው ነገ ሊዳኝ ይችላል። ዛሬ የተናቀው ነገ ሊከበርም ይችላል። ስትናቁም ተስፋ እንዳትቆርጡ፣ ስትከበሩም ሰውን ሁሉ አክብሩ። ደግሞ ነገ የት እንደምትቆሙ አታውቁትምና የሁሉ ጊዜ ጉዛችሁ በቅንነትና በትህትና ይሁን። እኛ ቤተሰቦችም ልጆቻችንን ስናሳድግ አይ አትችልም አትረባም እያልን ተስፋቸውን እየቀጠፈን አይደለም ማሳደግ ያለብን። የሰው ልጅ አእምሮ ልክ እንደ ማግኔት ነው። አትችልም ካልነው አለመቻልን ነው ስቦ የሚያስቀረው። አንተኮ ጎበዝ ነህ፣ አንተኮ ጠንካራ ነህ፣ አንተ ትችላለህ ስንለው ደግሞ ማግኔቱ ስኬትን፣ ዕውቀትን፣ ድልን ይስብለታል። ስለዚህ ለልጆቻችን የሚበሩበት ክንፍ እንሁን እንጂ ክንፍ ሰባሪ መሆን የለብንም።